ማርያም 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 የ2025 የቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ የማይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ ሰላም ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ ያለውን ዛሬ ደግሞ በምን መጣ ካላችሁ ቲክቶክ አዋርድ ላይ ዛሬ ተገኝተናል እና አንዳንድ ጥያቄዎች እንጠይቃችኋለን። ማን አዶናይ ወይ ዩቲናስ ማን እንደሚበላው እንጠይቃችኋለን። አውትፊታቸው ስንት እንደሚወጣ እንጠይቃችኋለን። አሪፍ ጊዜ ይኖራል። ሰብስክራይብ ማድረግ እንዳይረሳ። ይመቻች። ኢቭዬ የኔ ናት። አምሮብሻል። አዎ በጣም እኔ ግልጽ ነው። ሁሌ እንዳማረብሽ ግልጽ ነው። በቃ ሁሌ የሆነች ነገር ተሰኛለሽ። አሪፍ ነገር ለየት ያለ ነገር አዋርድ የሚገባው ነገር ጋይዞይ በጣም ፌቨራይት በቃ የምትለብሻቸው ልብሶች ምናምን ለየት ያለ ነገር ምናምን አና ምን ዘይግሽ ነው መሰለሽ? አውትፊትሽ ስንት አወጣ? በጣም ብዙ ታሪክ ተናግረን ሚሊየንስ ነው ያወጣው። እንግዲህ እንደምታየው ኦኬ ኢን ሚሊየንስ ማለት እንደዚህ ግልጽ የሆነ የለው። አሁን 1.1 ከሆነ 1.1 3 ሚሊዮን በወርቅ ነው የተሰራው። በወርቅ ነው የተሰራው። ሁሉ ጥቁር ወርቅ ነው ይሄኛው ነው። ያ በጣም አሪፍ። እና አንድ ጥያቄ ልጠይቅሽ ነው። አሁን ሰሞኑን ቲክታክ ላይ ምናምን የምናየውን ነገር እናየዋለን። አዶናይ ዩቲ ማን ይበሏል ምናምን በሚባል ነገር ሰው ግራ እየተጋባ ነው። ማን የሚበሉ ይመስልሻል? እኔ እንደ ሁለት መኪና አዘጋጅተው አንዳንድ ቢሰጧቸው ባይ ነኝ። ኦኬ እንደ ሀሳብ ካልሆነ አንድ ከሆነ ያለው እሱ ለእኔ እንዳይጣሉ ለኔ ይሰጡኝ። ግን እንደ ማን ያሸንፍ ነው ላንቺ ተሰጥቶ መኪናው ግን ማን ቢያሸንፍ እኔ በቃ እሱን ጓጉቼ ነው የመጣሁት። በነገራችን ግን ማን ሰርቷል ብለሽ ኢማጂን ታደርጊያለሽ? ማን በደንብ ሰርቷል ብለሽ ታስቢያለሽ? በዚህ ዓመት ላይ ብዙ ቲክቶክ አላየሁም እና ግን ጓጉቼ ያለው ለማየት። ኦኬ ሶ ስለዚህ እንደዚህ ብለሽ የምትናገሪ ሰው የለኝም። አሁን እኔ ናት አመሰግናለሁ። በጣም ወዳቸው ነው። ሁለቱም ቢያሸንፍ ደስ ይለኛል። እኔስ ፍራይዴይ እኔ ናች ያራዳል ልጅ አማን ነው ፋብላችኋል። ምንድን ናቸው ባይሆኑ ፋብለናል። በትንሽ እንደዚህ ያሳመራችሁ ወይ ደግሞ አውትፊታችሁ ስንት ነው የሚያወጣው? አንደኛ ስፖንሰር ተደረገ። በስፖንሰር ነው ሰው ምንም ወጪ አላወጣችሁበት? አላወጣን። ኦኬ ፈለግሽው እንዴ ልብሱ? አይ መፈለግ ሳይሆን ያው እንዲህ ሳይሆን ደስ አለኝ። ፋሽን ላይፍ እንደዚህ ያሳመረ። ኦኬ ፋሽን ላይፍ ነው እንደዚህ ፏ አደረጋችሁ። እነሱም መቀላቀል ይችላል። ከዘር እንጽፍላችኋለን። ፋሽን ላይፍ ሪኮመንድ እናደርጋችኋለን። እንወዳችኋለን። እሺ አሁን ከባድ ጥያቄ ልመጣ ነው። እሺ ዩቲናስ ኦር ውድድር ነው። ማሸነፍ ወይ መሸነፍ ነው። የሰራ ያሸንፋል። ያው ደግሞ ውስጥ ነው። ሰው ውስጥ የምናውቀው ነው። ህዝብ ይፍረድ ነው የምትለው። ህዝብ ይፍረድ። በጣም ለሁሉም መልካም እድል ወይ አባት እንዴት ነው? አማኑ አምሮብሻል፣ ፋብለሻል። ቴንክ ዩ። እንዴት ነው ቲክታክ አዋርድ ምን ያህል ነው ሁኔታው? አስቴታለሽ? ቆንጆ ነው። አይ ነገር አለ ምናምን ምንም የለም። አስቴት ምናምን የለሽ? እሺ ወደ ዋናው ጥያቄ ልግባልሽ። አውትፊትሽ ስንት ወጣ? ስፖንሰር ተደርጌ ነው። ሳምሪ ሙካሽ ትባላለች። ዛሬ በስፖንሰር ነው። ስለዚህ እንደዚህ ብለሽ የምትናገሪው እንትን የለም። ኦኬ አሁን ወደ ዋናው ጥያቄ ልመጣልሽ ነው። ሰሞኑን ቲክታክ ላይ ምናምን አንዳንድ እንቅስቃሴዎች ምናምን አሉ። ዩቲናስ ኦር አዶናይ ምናምን የሚባል ነገር ማን ቢበሉ ይመስልሻል? ቢቦይ ቶሚ። አይ ነው ከሁለቱ አንፃር ኧረ ቢቦይ ቶሚ ጸዴ ሰው ይቻላል። ማይቻል የለም። ኤራበት አመሰግናለሁ። ይመችሻል። ሰላም እንዴት ነሽ? አለሁልህ። አምሮብሻል በጣም አመሰግናለሁ። በጣም የሚያምር አውትፊት ነው። አዎ በጣም የምር አሁን አጋነን እንዳይሉኝና የመጀመሪያ ነው እንደዚህ አይነት አለባበስ፣ ቆንጆ አለባበስ፣ ባህላዊ ነገር ሳይ አሪፍ አለባበስ ነው። አመሰግናለሁ። እንዴት ነው ቲክቶክ አዋርድ ምናምን ቫይቡ? በጣም ነው ደስ የሚለው። ተመችቶኛል። ከናላይሽበትም እስካሁን አላየሁም። ቆንጆ ነው በጣም። ኦኬ ሶ ስንት አውትፊትሽ ስንት ያወጣል? አውትፊቴ
ከባድ ጥያቄ ነው። አይ በጣም ውድ ስለሆነ የሰው አፍ ውስጥ መግባት አልፈልግም። እንደው እንወቅ ቢሉ ምንድነው? እስቲ ዝም ብለሽ እንደዚህ ብለሽ ንገራችሁ። በልብ ድካም ምናምን አይሞቱም። አይዞሽ አንተ ልጅ። አይ አውትፊት እንኳን እኔ ራሱ ስንት ሰው ጠይቆኛል አውትፊት ስንት ነው ምናምን ብሎ ምን እንዳልኳችሁ ታውቂያለሽ? የኪራይ ነው አልኳችሁ። አቄ ነው የኔ የኪራይ ነው። ለምሳሌ የኔ 50 ሺህ ብር ነው አውትፊት። ኦኬ ሰው እንደዚህ ብለሽ ለመገመት እንተዋት። አይ ውድ ነው፣ ይከብዳቸዋል እውነት። ኦኬ አዶናይ ኦር ዩቲዩብ ማን የሚበላ ይመስልሻል? ማዘን ሳሪ ለሁለቱም መልካም እድል። አይ ነው እሱ ልክ ነሽ፣ ግን ማን የሚያሸንፍ ይመስላል? ውድድር ስለሆነ ማሸነፍ መሸነፍ አለ ለሁለቱም መልካም እድል። እዛ የምናየው ይሆናል። በእውነት ይሄ ነው ለማለት ይከብዳል። ለዛ ነው። አዎ እሺ፣ አመሰግናለሁ አባቴ። እኔ ብለው እንዴት አየሽው? ቫይቡን ምናምን አስተያየት አለሽ? በጣም ደስ ይላል። ብዙ ሰው ነው አልጠበቅኩም፣ ብዙ ሰው ይመጣል ብዬ በቃ ብዙ ሰው ነው፣ ደስ ይላል። አይ ነው ሞር ደግሞ ምን አስተያየት ይሄ ነገር ቢስተካከል የምትለው አስተያየት አለ? እስቲ ከአሁን በኋላ ነው ገና የምናየው እንጂ እስካሁን ያለው ተመችቶኛል። ግን እንደ በቃ ፒስ ነው። ቆንጆ ነው። እኔ እስካሁን አልደበረኝም። እሺ አውትፊት ስንት አወጣ? ዋናው ጥያቄ በጣም ብዙ ነው። ኦኬ እዚህ ጋር የለም ከረባቱ ማን ላይ ያሉት? ኦኬ ነጥብ ዳይመንድ ናቸው። ዳይመንድ እና በጣም ትንንሽ ዳይመንድ ናቸው። ብዙ አይደለም። $3500 ነው። ኦኬ ከረባቱ ብቻ። በእኛ ስንት ማለት ነው? እኔ መዝርዝር ላይ ብዙም አይደለም። አይ ነው እቺ ስኮቷ እነኚህ እንኳን ስጦታ ናቸው። ከውጭ ነው ግን የመጣው። ኦኬ ጫማውስ አንድ ላይ ከና አንድ ላይ ስጦታ። እቺ ብቻ ነው የገዛሁት። እቺ አንተ እንትና ለቲክቶክ አዋርድ ተብሎ የተዘጋጀች ለዛ ብቻ ነው የገዛሁት። ኦኬ አሁን ደግሞ ወደ ዋናው ጥያቄ ስመጣልህ ሰሞኑን ቲክቶክ ላይ ምናምን የሆነ ነገር ምናምን አለ እና ዩቲን ኦር አዶናይ ማን የሚበላ ይመስላል? አዶናይ የሚበላው ይመስለኛል። መብላትም ያለበት አዶናይ ነው። ኦኬ ሶ አዶናይ ቢበላ ደስ ይልሃል? መሆንም ያለበት እሱ ነው ብለን ታስብ? ዩቲን ወዳታለሁ፣ ጓደኛዬም ናት ምናምን። ግን አዶናይ ደግሞ ጀስታል በጣም በቃ ባለው ሁኔታ አዶናይ የሚበላ ይመስለኛል። እሱ ቢበላም ደስ ይላል። ኦኬ ሶ እንግዲህ አዶናይ ምኞትን ተመኝለት። አቦ እኮ አንተ ትችላለህ። የምር ሰግጥ ፈምስ ተመችቶኛል። ትችላለህ። በቃ የምር ብዙ ነገር አሳይተናል። ወደፊት ምንም ማድረግ እንደምንችል አይተናል። እናመሰግናለን። ቴንክ ዩ መልካም ቀን ይሁንልሽ። ምን ሸባት የዛሬው ተስፋ የተጣለበት ማን ነው? እስኪ ባምሌ ወደ መድረክ። Congratulations to Bamle for winning the Best Emerging TikToker Award for the G-Power TikTok Creative Awards 2025. እንኳን ደስ አለህ ባምሌ። ባምሌ ወደ መድረክ እባክህ። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ የነበረው ባምሌ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለህ ባምሌ። በጣም በሚያስቁ ቪዲዮዎቹ እናውቀዋለን። ጥርሳችንን አያስገድድም። የእሱ ቪዲዮ ከመጣ እናሳልፈው። ሆዳችን እስኪያመን ድረስ የሚያስቀን ባምሌ ስላሸነፍክ እንኳን ደስ አለህ። ባምሌ ወደዚህ አሁን እያሳራ እንደታኘው አገኘኸው። ልጄ ሳምና ነው ሰጥ ሳሟት መጀመሪያ እንኳን ደስ አለህ በድጋሚ ባምሌ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ላበቃኝ ለድንግል ማርያም ለእግዚአብሔር ትልቅ ክብርና ምስጋና አቀርባለሁ እና ለዚህ እንድበቃ ላደረጋችሁ ለሁላችሁ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህን ዋንጫ ብቻዬን አይደለም የሚያሳካሁት። ጓደኛዬ አወት አንዴ ወደዚህ ሲመጣ አወት አንዴ ወደዚህ
መድረኩን አፍሮታል መሰለኝ ለመምጣት እየፈለገ አይመስልም ጓደኛ እየመጣ ይገኛል ወደ መድረክ። ጓደኝነት፣ ወንድማማችነት ዛሬ በዚህ መድረክ በሁለተኛ ጊዜ ኢትዮጵያዊነት በዚህ መድረክ እየተመለከትነው እንገኛለን። በጣም ይቅርታ መጀመሪያ ሁላችሁንም በጣም የምናመሰግነው እዚህ ድረስ ላደረጋችሁ ከመልእክተኛው ጀምሮ የደገፋችሁን ፎሎ ያደረጋችሁን በጣም ነው የምናመሰግነው። እዚህ ድረስ ያደረገን ፈጣሪያችን እሱ ክብርና ምስጋና ይውሰድ። እንኳን ደስ ያለ ባምቤ፣ እንኳን ደስ ያላችሁ ጓደኛሞች። በቤስት ላይቭ ስትሪመር ምርጥ 5 እጩ ተወዳዳሪዎች ኮሜዲያን ቦሳሞ፣ ጃኒ፣ ናሆም ፎንቲ፣ ራቼል ተስፋዬ፣ ታኩ በደንብ ማን ሊሆን ይችላል ስትገምቱ? ናሆም ፎንቲ Congratulations to Nahom Fonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመር ኮሚኒቲ በጣም ነው የሚያስቀናው። አንድ ላይ አብሮነታችሁ፣ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። Nahom Fonti በድጋሚ እንኳን ደስ አለ። ሰላም ለእናንተ ይሁን። በመጀመሪያ ማመስገን ፈልገው አምላኬ ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቦት ላደረጋችሁ ፍቅራችሁ ላሳዩ ሰዎች እግዚአብሔር ያክብራችሁ። በጣም ማመሰግናለሁ። ናሆም እንኳን ደስ አለ። Nahom Fonti እንግዲህ ንጉስ መስሎ ነው የመጣው። እንኳን ደስ አለ በድጋሚ በጣም አምሮብሃል። Congratulations Nahom Fonti once again and thank you to our presenter. የሚገርም ሰው አለ። መታፈሪያ Congratulations to መታፈሪያ። መታፈሪያ እንኳን ደስ አለሽ። ላለፉት ዓመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቃለን መታፈሪያ። አሁን ደግሞ ከታዳጊ ልጁ ጋር አንድ ላይ በመሆን ሽልማት በስተመጨረሻ አግኝቶታል። እንኳን ደስ አለ መታፈሪያ። Congratulations to መታፈሪያ for winning the Best Musician or Producer Award of G Power TikTok Creative Awards 2025. መታፈሪያ ለመራጮች የሙዚቃ ስራዎችን ለሚወዱ የምትለው ነገር ካለ መድረኩ ያንተ ነው። በጣም አመሰግናለሁ። ክቡራትና ክቡራት እንደተባለው በጣም ታምራላችሁ ተብሏል። ሁላችንም እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ አዋርድ ለልጄ ነው የሚገባው። በጣም ብዙ ነገር ስትደግፈኝ ስታግዘኝ የነበረች ልጄ ናት። አብራኝ እንግዲህ እስካሁን ድረስ በጣም ስላገዘች ልጄ በጣም ነው የምወድሽ። እግዚአብሔር ትልቅ ቦታ ያደርስልኝ። በጣም አመሰግናለሁ። የመረጣችሁኝ
እውነት ነው ሰርተናል። ከ350 በላይ ሙዚቃዎችን በመስራት የብዙ ሰዎችን ህይወት ለመለወጥ ትልቅ ጥረት አድርገናል እና ይሄ እንዲሁም የሚያንስ እንጂ የሚበዛ አይደለም። እግዚአብሔር ይመስገን ለመረጣችሁ በመላው ዓለም የምትገኙ ወዳጆቼ በሙሉ እግዚአብሔር ያክብርልኝ። ይህን እንግዲህ ነገር ላሳካችሁ ለድንግል ማርያም እንዲሁም ለልጇ ለልዑል እግዚአብሔር ክብረት ይስጥልኝ። እወዳችኋለሁ። በድጋሚ እንኳን ደስ አለ ልጅህም ይገባታል። Congratulations once again to መታፈሪያ and thank you for presenting this award singer ሻራቲ። ማን ይመስላችኋል? አይሰማም። እንግዲህ ቲክቶክ ክሬቲቭ አዋርድ ከዚህኛው ከፌሽታው ከምን ባለፈ ማህበራዊ ኃላፊነት በመወጣት በተለይ ለተለያዩ ድርጅቶች ትልቅ ድጋፎችን ያደርጋልና ያለፈው ዓመት የቲክቶክ ክሬቲቭ አዋርድ አሸናፊዎችን ፋውንዴሽናችን ድረስ ይዞ በመምጣት በቀን ከ2000 ሰዎች በላይ የምንመግብበትን ተቋም ፕሮሞት በማድረግ በማስተዋወቅ ኢትዮ ቴሌኮም ሰጥቶን ነበር እና መጋቢት ወንድም ካሌ የሚል ነገር ሰጥቶልን ነበርና ያም ፕሮሞት በማድረግ ለ4 ወር የምገባ ወጪያችንን በእነሱ ምክንያት ተሸፍኖናልና አመስግኑልን። ስለዚህ በዚህ እንግዲህ ዘርፉንም ጭምር ውስጥ ኢንዱስትሪ ውስጥም ጭምር ስላለው ነውና እንግዲህ የዘንድሮው ቤስት ሶሻል ኢምፓክት አዋርድ አሸናፊ በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በአንድ ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለ ወንድማችን። በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። በድጋሚ በጣም አመሰግናለሁ ሁላችሁንም። ያው ሶሻል ኢምፓክት ለነበረታችሁ ላከበራችሁ ለኢትዮጵያ ሕዝብ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት ወደ መድረክ እንድትመጣ በአሸናፊው የተለየ ስለሆነ ወደ መድረክ ባክናል። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉ። በመልካም ስራዎቹ የተለያዩ ሰዎች ህይወት በመቀየር ዓመቱን በሙሉ እንዲሁም የሌሎቹንም ዓመት ላይ ሲያግዝ የነበረ ማስተር አብነት ለነበረታችሁ በሙሉ ከልብ እያመሰገንኩ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት እፈልጋለሁ። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የምመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም። ምንም አልሰራው እሱ ከሰራው ስራ አንጻር እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ እሱ አስተላለፍ ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት።
ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ካለን እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ ተወካዮች ከሆናችሁ እባካችሁ ወደ መድረክ እና ይህንን የወንድማማችነት አዋጅ ብለዋል እንድትቀበሉ መልእክተኛው ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ስብሰባ ለመልእክተኛው ብዙ አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው አስፈራሚነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ የሆኑ ሁሉ ተሰብስበው ኑ ይባሉ እንደዚህ አይነት ነገር የሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁ አንድ ሞቅ ያለ ጭብጨባ ለሶስቱ እባካችሁ። ያስገባቸዋል። በአንድ ሽልማት ሶስት አሸናፊዎች ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊንን ከልብ አድርገን ለማመስገን እንወዳለን። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርሜሽን ኢንፎርማቲቭ ብሩክ ኒውስ ለተመልካቾች ዜናዎችን በትኩስ ለተመልካቾች የሆነውን ስታቀርቡ ይችላል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ ያለ በድጋሚ በዓመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ብሩክ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይህንን ሽልማት ከመሴ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ተፈልጓል። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው የምወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴ ይህ ሽልማት ለሷም ነው። አመሰግናለሁ። ቤስት ላይፍስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ
ስታይልን ለብዙሃን እያጋራ ተወዳጅነትን አግኝተሃል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. Mariam, 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 Mariam. ስሟን ጠራለሁ ሁሌ ቪዲዮ ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ሁሌ ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌ። ማርያምን ደስ ብሎኛል እያስላሰነችኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። የታባቱ ኦኬ። በመጨረሻው አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናፒ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናፒ ናቢ 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 የታባቱ አንድ ነገር ልንገራችሁ ስለ ናፒ አንድ ነገር ልንገራችሁ። ሁሌ ናፒ ስል ሰምታችሁን ታውቃላችሁ። እንግዲህ ናፒ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ በጣም ነው ደስ የሚለው። ወንድማማችነት እንወዳቸዋለን። አንድ ነገር አለ እዚህ በኩል የምናገራችሁ ሁላችሁ እኛ ይሄ ሁሉ ውጤት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው። ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ምናምን መተን ወደ ሶዶ ሄደን ያለ ሰው አብረን ነበረ። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ፕሮግራሙን እንጓዝ የነበረው ማለት ነው። እና ብዙ ደረጃ አሳልፈናል። ይሄ አዶናይ ገና 10 ሚሊዮን ነው የምንገባው። ለኮንተንት ክሬሽን የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ። አንዴ እባካችሁ ጸጥታ። እሺ የቀጣይ ሽልማት ፕሮግራማችን እየጠበቃችሁ አዶናይ እየጠበቃችሁ ያላችሁት ሞመንት ከዚህ በላይ Power TikTok Creative Awards of 2025 to be announced in 1, 2, የ2025 ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ
Adonai Okondesale, TikTok Creator of the Year. TikTok Creator Awards. Let's see how Ahmed Ashanabi Adonai. ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። በመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱ በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለህ አዶኒክ። First of its kind, an award of the first of its kind by Ethiopia Technology. Adonai has received the key for his car for winning the TikTok Creator of the Year for the G-Power TikTok Creator Awards 2025. Congratulations to Adonai. ሰግደናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ምንም የተፈጠረ ነገር የለም። ተረጋጉ። TikTok Creator of the Year. ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለህ አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤተር አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው ደምጡ በመኪና